ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አረካ መጨረሻ ላይ ህይወቷን ቀጠለ። ደግሞ ምንድነው ያሉት? ኢቭን ክለብ ውስጥ ሳይቀር ይመታታል ሰው እያየ ማለት ነው። አዋቂ ግን አይደል። እቺ ተማረች ልጅ አሁን አንድ መጮህ እንችል ማይመን አፍቅራ ህይወቷን ማጣት አለበት። የእህታችንን ቀነኒ ነፍስ ፈጣሪ አምላክ በገነት ያኑርልን። እውነታው ወጥቷል። እጅግ በሚያሳዝን መልኩ የሞተችበት ሰበብ እየተጋለጠ ነው። እስከ መጨረሻው ድረስ አብራችሁን ሆኑ። ላይክ በማድረግ ቪዲዮውን ጀምሩ። ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በትህትና እንጋብዛችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። የድምፃዊ አንዱዓለም ጎሳ ማናጀር የሆነው ሌሊሳ ድሪስ ስለ ቀነኒ አዱኛ አሟሟት ተናግሯል። መረጃውን ላካፍላችሁ። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ የሚናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ ማድረስ እንዳልቻለ ይናገራል። ወደ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ምኒልክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስከሬኗ ወደ ቤተሰቦቿ ስሎታ መሄዱ ነው የተገለጸው። ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ምርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ማናጀሩ ተናግሯል። ለ2 ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ተናግሯል። እሷ ማታ ላይ ቪዲዮ ፖስታ ጠዋት ላይ ሞታን የተገኘችው አስባችሁታል? ነገ ጊዜ አለኝ፣ ነገ ቀን አለኝ፣ ነገ እድሜ ያለን እያለን ነገ ላይ ሞተን ስንገኝ እኛ ነገ ለመቆየታችን ምንም አይነት መተማመኝ የለንም። በቃ ከምታምኑት ፈጣሪ ጋር ያላችሁ ግንኙነት በደንብ አጠንክሩ። ነገ ለመኖራችሁ እርግጠኛ ባልሆናችሁበት ዓለም ላይ ክፉ ሰው አትሆኑ። ቀን ላይ በደንብ አድርጋ አሪፍ ቪዲዮ ሰርታ ለቃ ብዙ ሰው ላይክ አድርጎላት አለች እኮ። ቀን ላይ ማንን ነው የምታጭበረብሩት? ማታ ላይ ተነሳችና ይነዋ ራሴን ላጥፋ ብላ ወረወረች። እርጉዝ ሴት፣ ለልጇ የምታስብ ሴት ራሷን ከሌሊቱ 9 ሰዓት አንስታ ወረወረች ነው የምትሉ? ወረወረች ነው የምትሉ? አይደለም። በሚገባ የሚደበድባት ሰውዬ አረካም መጨረሻ ላይ ህይወቷን ቀጠፈው። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት አደረገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። በጣም 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 የሚያሳዝኑ አረመኔ ሰዎች አሉ። እቺን የመሰለች ልጅ ቀጥፈው እነሱ የሚጨነቁት ለሰካራም ለሴተኛ ዱርዬ ይጨነቃሉ። ለሰካራም ዱርዬ ስለሞተችው አይደለም እነሱ አሁን የሚጨነቁት። ይሄ ልጅ ፈምሷል፣ የኦሮምኛን ዘፈን ከፍ አድርጓል፣ የዚህ ልጅ ህይወት ምንም ችግር የለው ማለት ቀን ላይ እኮ ቪዲዮ ሰርታለች። እየሳቀች ደስ ብሏት ፈገግ ብላ ምንም አይነት ችግር ሳይኖርባት ሰርታለች ቪዲዮ እኮ ቀን ላይ። ማን ነው የምታጭበረብረው? ብድኔት ጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም ልጅ ልውለድ ስትለው አያትወድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንትን አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ለምራት ይችላል። ልውለድ ስትለው አያትወድም ማለት በዚህ ተጣሉ። በምን አወቅሽ? ኢንፎርሜሽን እንዴት አወቅሽ? ይሄንን ኬት ሰማሽ? እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ፣ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ የተባሉ እንደዛ ነው የሰማሁት። እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞች ማውቃቸዋሉና ጠይቃቸው ምንድነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ሌሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንን ያለን። ኦኬ እኔ ደግሞ እንደሰማሁት ከሆነ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ። አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር በብድኔት ጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም ልጅ ልውለድ ስትለው አያትወድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ኬት ሰማሽ? አንዱዓለም ጋር እኔ ምግባባለሁ። ኦኬ። ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን
በዛ ሰዓት ከጓደኞቹ ጋር ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ይቺን መስኪን በልደቷ ቀን ህይወቷን እንደዚህ ሆኗል። በልደቷ ቀን ብዙ ሴቶች ይኸውላችሁ ታዋቂ ከሆነ ገንዘብ ካለው ምናምን ችላችሁ ትኖራላችሁ። ገንዘብ ባይኖረው አጠገቡ አትደርሱም። እውነቴን ነው የምናገር። ገንዘብ ስላለው ታዋቂዎች ስለሆኑ ብቻ አቢውስ ሲያደርጓችሁ አብራችሁ ትኖራላችሁ። ተቀጥቅጣችሁ ስንቱን ነገር ችላችሁ። ለምን በደንብ አውቃለሁ። ሳሚን ቤቢ ወይም ሳሚ የሚባለው አርቲስትና ዳጊ የምትባለው አርቲስት እየተጋደሉ ይኖሩ ነበር። 3 ልጅ አላቸው። አንድ ቀን ተስማምተው አልኩ። ለማስመሰልክም በውጭ የሚፖስቱት ነገር የሚያስጠላ ነበር። በህይወት ነው የሚፈላለጉት የነበረው። እንደገና ምንድን ነው ቤት ውስጥ ከተገኘች ሞታ ምንድን ነው የሚደረገው? እሱ ነው የገደለው፣ ሌላ ሰው የለም ይባላል። ስለዚህ ገስዋል በመስኮት ተወረውራታለህ። አባት ምን ታጣለህ? በመስኮት ፉር አድርገህ ራሷን አጠፋች ትላለህ። ታዋቂ ዳ ማንም የሚናገር የለም። እስከ ዛሬ ታዲያ ለምን አላደረገችው? ሀሳቡ ካላት እቅዱ ካላት ምኑ ካላት የሆነ ነገር ጽፋ አጥፍተዋለች። ይሄ ለአንዱ ዓለም ነው ብላ ጽፋ አጥፍተዋለች። ከደቂቃዎች በኋላ እየዛተባት ስለነበር ጽፋ አጥፍተዋለች። ጽፋ አጥፍተዋለች የሆነ ነገር። እሱ ነገር እየተጣራ ነው። ወዲያውን ያጠፋቸው ስክሪንሻት ያደረጉ ሰዎች አሉ። ለአንዱ ዓለም ብላ በስነ ስርዓት ጽፋ ያጠፋቸው ነገር አለ። ቀነኒ እጅግ ነው የሚያሳዝነው። እንግዲህ አሜሪካን ሀገር የሆነው ሚኒሶታ አይታችኋል። በቅናት የተነሳ ሚስቱን ቤት ውስጥ አስገብቶ እሷ ነው መጀመሪያ ወጋችን፣ ከዛ ተቀብዬ ስንት ቦታ ነው የወጋት? 12 ቦታ ስንጥቅጥቅ አድርጎ ወቅቶ ህይወቷን አጥፍቶት ስልክ ደውለው እሷ ነው የወጋችኝ አለ። በብዛት የአበሻ ወንዶች ላይ የማየው የቅናት መንፈስ ሌላ ቦታ ይቻላል። እኔ ቀናተኛ ሰው አጠገቤ አላደርስም። እመቤቴ ምስክሬ፣ የሚቀና ሰው አጠገቤ አላደርስም። በጓደኛ ደረጃ በምንም አይነት ደረጃ አጠገቤ አይደርስም። አጠገቤ አላደርስም። ቅናት የዲያብሎስ መንገድ ነው። አዋቂ ግን አይደለም። እቺ የተማረች ልጅ አሁን አንድ መጮህ የሚችል መሀይምን አፍቅራ ህይወቷን ማጣት አለበት? እችን የመሰለች ቆንጆ ልጅ፣ ህፃን ልጅ፣ ስንት ፊቸር ያላት ልጅ ይህን ውርጋጥ አፍቅራ አልተደሰትኩም። ጋሪ ነች፣ በጣም ቆንጆ ናት። ስፔሻሊ ደግሞ ልጅ ከሌለሽ ከምን ትጎያለሽ? የኔ ቆንጆ ምንም ብር የለውም። ፋራ ኬክ አይግባ አይብላ። እውነት ነው። እርጉዝ አይደለችም። ባይዘው ልጅ ለመውለድ ራሱ ትፈልግ ነበር። ስትራግል ታደርጋለች በሱ። አላንዝዘዋትማ ነው ጥሩ ሳይጠራ ምናምን። ከዚህ በላይ ምንድን ነው የምናጣራው? አንቱ ማለት ጎረቤታቸው ናት። አንድ ላይ ነው የሚኖሩት እዛ ማለት ነው። እቺ ማለት ጽሁፉ የሚለው ስለ ፍቅር ከምትዘምሩ ፍቅርን አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያዋ ላይ ጎረቤቶቿ ላይ ሰዎች የሚያወሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ያቺ ምናቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም አሁን ያለችው አይደለ? ይሁን በጣም ያስታውቃል ኮንፈርት የሆነ ሰው እንደሆነ። የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? ለማንም እናትና አባት ማልመኘው ነገር እናትና አባት በህይወት እያሉ ልጅ መቅበር ማለት የሚሰማቸውን ስሜት ምንም መገመት አይከብድምና ለማንም እናትና አባት ይሄን ነገር አልመኝም። በዚህ ነገር ከማንም በላይ ተጎጂ ይሆናሉ ብዬ ማስበው እናትና አባት ናቸው ብዬ ነው ማስበው። ከዛ በተጨማሪ እጮኛው ራሱ አንዱ ዓለም ነው ብዬ ነው ማስበው። ሶሻል ሚዲያ ላይ ያለን ሰዎች ይሄ ነገር መነጋገሪያ ስለሆነ ብቻ መተን ብዙ ነገር እንላለን፣ ወዲያ እንላለን። አሁን ቻት ስትሪ ራሱ ይፖስታል። ምን ተደረገ በዛ ጊዜ ስለሚለው መልስ የለም።
ሁሉም ሰዎች መጥተው አንዷለም እንደዚህ ሲያረጋት ነበረ፣ እሺ ልጅ እንደዚህ ስትሰቃይ ነበር ለረጅም ጊዜ ምናምን ይላሉ። በዛ ጊዜ ምን አደረጉ? እነሱ እንዲህን ያክል የሚወዷት ከሆነ የተወሰነ ነገር ሞክረዋል ወይ ለሚለው ደግሞ ምንም መልስ የለም። ይሄን ሁሉን ነገር እኔ አቅ ነበር ይላሉ። ከዛ እያወቃችሁ ከነበረ ይሄ ነገር እስኪፈጠር ምን ትጠብቃላችሁ ይባላል። አይ እኔ ይሄን አርጌ ከዛ እኔም ተስፋ ቆርጬ ነው ተውኩት ለማለት ራሱ የሚያሳዩት የሆነ ያደረጉት ነገር የለም። ዋናው ነገር እናትና አባት በጣም ይጎዳሉ በዚህ ነገር። ሌላዎቻችን በሙሉ ወደድን ጠላን አሽቃባጮች ነን።